ነጣና እናወራለን። ኧረ እባካችሁ ህፃናት አታውቁ አታተላቀቅ ማሜ እስኪ ለናቲ ደውልለትና በፊትህ ማለት ነው አንተ ባለህበት ማወራው በቃ አንተ ፊት ማወራው ነገር የምጠይቀው ነገር እኮ ምን ሆነ ነው? አሁንም አረጋግጬ ነው። ጥሩ ደህና አልነበርክም ቅድማ? ያው በጣም ነው የተናደድኩት። ምን አድርጎ ነው? የማይደረግ ነገር ነው ያደረገኝ። ጓደኛ ላይ የማይደረግ ማለት ነው። ምን አድርጎ ነው? ከባድ ነው ለመናገር ራሱ በጣም የሚያስጠላ ነገር ለማለለትና ፊቱ ልጠይቀው። ያው በእኛ ጉዳይ እንትን ብንለ እንዳይደበረ እንጂ ነጥራው ግን ምን ኖራችሁ ነገር አይበራታል። ሚስቴን ያማገጣት አይቀርም። አራት ቀልድ ምን ነው እንደዚህ ናቲ ጓደኛ አይደለ እንዴ? እኔ ሲያናድደኝ ምንድነው አንተ ጋር የምትቀራረቡታ እኮ እኔ ጓደኛ ሰው እንዴት ጓደኛው ሚስት ይመኛል? እንዴት እንደዛ እንዳደረገ ባቡ ማስየም የለም እንትን ነው እርግጠኛ የሆነ መረጃ ነው ያለኝ። የብሩን ነው እርግጠኛ ነህ? እግሬን የመውጣትን እየጠበቀ ቤት ሲሄድ ድሮም እንጠረጥር ነበር፣ ግን እርግጠኛ በቃ ኃጢአት መሰለኝ ጓደኛዬን መጠርጠር። ታውቃለህ? ሄሎ ናቲ፣ ተቋረጠ። እርግጠኛ ነህ ግን? በጣም እርግጠኛ ነኝ። አሁን ደግሞ ይባስ ብሎ ስልኳ ላይ ቴክስቶች አየሁኝ እና ሊያሳስተኝ ነው ማለት ነው። በሚስቴ ከመጣ እንግዲህ ምን አይነት ንቀት ነው? ጓደኛ ብዬ ነው ዝም ያልኩት አይደል? ኧረ አስብ ሄሎ ናቲ፣ እንዴት ነህ? ሰላም ነው አለው። የት ሆነህ ነው? እኮ ቤት ናት። ቶሎ ሻፍት ነው ፈልጋል። እየመጣ ነው። ቆሻሻ ነው። ለምን? ቆይ አሁን ትክክለኛ ማስረጃ ከማን ያገኘው? ሰው ነግሮህ ነው? ምንድን ነው ነገር? እኮ ጭምጭምታ ሰምቻለሁኝ ከፔንሲዮን ሲወጡ አየናቸው የሚል ወሬ፣ ግን አላመንኩም። ታውቃለህ? የሰራውን ታውቃለህ? እንትን ነው የሚያስቅህ። አፍረት ነው የሰራውን ነገር። ምን ሰራው? የማይሰማ ነገር የለም። ምንም ካቅሜ በላይ ነው። ምንድን ነው? ተነጋገሩና ጨርሱ። ምንድን ነው እግሬን እየጠበቅ ሚስቴ ጋር የምትሄድ የነበረው? እኔ ያለው እኔ ነኝ ጓደኛ። አልገባኝም። ምንድን ነው? እኔ ነኝ ጓደኛ አይደል እኮ። ምንድን ነው? እኔ ባለሁበት ሰዓት መጣ። ለምንድን ነው እኔ በሌለበት የምትሄደው? አንተ እያለ ሂጅ አላውቅም እንዴ? ስንት ቀን ነው ቡና እንጠጣ ብለን ስደውልልህ አይ የሆነ ነገር እየፈጠርክ ትቀር ነበረ። ግን እኔ መውጣቴን እየጠበቅክ ትሄዳለህ አሉ ነው ወይስ እጅ ከፍንጅ ይዘኛል? እጅ ከፍንጅ ይዘህ እኮ እዚህ ጋር ቁጭ ብለን አናወራም ነበር አይደል? ኧረ አንተ እያመረርከው እንደው በእናትህ በሚስት ቀለድ እንዴ? ሲጀመር ሚስት አይደለችም እጮኛ ናት አይደል? እና ላላገባት ነው እጮኛ የሆነች ወይስ ገና ስላልተጋባችሁ እጮኝነቱ ይቀርና እኔ ላግባት ብለን አታምረው? ናቲ ቆይ መልስልኝ። አድርገዋል? እውነት ነው ያለ? ምንድን ነው ነገሩ? እኮ ግራ እያጋባኝ። ከሚስቱ ጋር ግንኙነት አለ? ሚስት አይደለችም እኮ እሺ ምንድን ልበል? እሺ ሽማግሌ ልክ ያለው እሺ ብለው ሰጥቶኛል እኮ። ምን ግንኙነት ነው ያለው እኮ? እሱንማ እየጠየኩህ ነው። ለምንድን ነው እኔ በሌለበት የምትሄደው? ሲቀጥል ደግሞ የምትልካቸው ቴክስቶች እያየኋቸው ነበር። እኔ ለእሷ የላኩላት ቴክስት በአንተ ስልክ በ13 ቤቱ
እኔ ልኬላታለሁ። እሷም ያ ጆሮ የሆነ ከንፈርሽ ናፍቆኛል የሚል ቴክስት አግኝቻለሁ ከአንተ። ኧረ አንተ የማይመስል ነገር አታወራም። ይሄ ከባድ ነው ያለ የምር እንደዚህ ብሎ ያለው ስልኩ ስክሪንሾት አድርጌው ወደ ቴሌግራም ልኬዋለሁ። ስልኬ ስለዘጋ ነው ቻርጅ እያደረኩት እና ያው ችግር የለውም። አይ አይደለም ናቲ ግን እንደዛ አውርተሃል አንተም አምረዋል። ለእኔ አጎላጉል የሆኑ ነገሮች ነው የሰማሁት። ከፔንሲዮን ሁላ ስትወጡ እንዴት ታያችሁ ሰምቻለሁ። ግን የሰው ነገር ላለማመን ብዬ ነው። እኔ ስወጣ እንደምትገባም ሰምቻለሁ። አሁን እንዳምን ያደረገኝ የአንጆር የሆነ ከንፈርሽ ናፍቆኛል። ምን ማለት ወዳይ ማለት እንጆሪ የሆነ ከንፈር ሳቅ። አንተ እያመረርከው ከሆነ እኔም ላመረው ነው። እየቀለድኩ ነው እንደሚመስል እንዴ? አይደለም። ለምንድን ነው የምትስቀው? ማሚ ቆይ በአንተ አልደረሰም እና የኔ ስም እንትን አይሰማህም ማለት ነው? አይ እንደዛ አይደለም። ይቅርታሽ እንዴ የምርህን ነው? አይ ነው ማሽላ እያረረች ትስቃለች አሉ። እኔንም እያሳቃችሁ። ይኸውልህ እኔ አንድ ነገር ላውራልህ። ቅድሚያ ሚስቴ የምትላትን ሴት ያዛት እዛው ይሻላል እኮ ቤቴ ነው። ስለዚህ ያዛት በቃ። የምትወድ ከሆነ ለምን ከኔ ጋር ትሆናለች? ስለዚህ እያመንክ ነው? ነው አይደለም? እያመንኩ ነው። እያወራኝ ነው አይደል? ያለውን ነገር እየነገርኩት ነው። እሷ እንደዛ ከኔ ጋር ከፔንሲዮን ከገባች እሷን ለምን አትጠይቃትም? ስለዚህ እኔን ነው እንጂ አንተን አትወድህም እያልክ አላልኩም። እንደዛ ለምን አንተ አትይዛትም? ፔንሲዮን ከኔ ጋር ገባች ከተባለ እሷን ጠይቃታል? ገብቻለሁ ብላለች? ማስረጃ አለ? እኔማ የሚስቴን አእምሮ በጥርጣሬ አልበርዘውም። ገባህ አይደል? ስለዚህ ጓደኛህን እየጠረጠርክ ነው ማለት ነው። ጓደኛዬ እኮ ነው አንቺን ጆሪ ከንፈር ያለች ሴት ብሎ ቴክስት ያደረገው እንጂ እሷ አይደለች። ሲጀመር ሳትቀምሰው እንደዛ እኔ አሁን ዘግይዝ አይደለም። ምንም አላወራም። አይ እኔ እኮ ምንድን ነው እኔን አንተ በደንብ ታውቀኛለህ። እኔ ጭራሽ የአንተ ጮኛ ጋር ቤት ገብቼ ሌላ ነገር አደረግኩ። እንደዛ ነው። እኔም ጓደኛዬ ስለሆንክ ነው የሚወራውትን ወሬዎች አላመንኩት። ስለዚህ ፔንሲዮን ገብቼ ምናምን ከእሷ ጋር ጠቅጠቅ አንተ ምንድን ነው እንደዚህ የብልግና ቃል አይደለም። እዚህ ጋር እኛ ብቻ አይደለም እንደ ያለ ነው። ምንም የብልግና ቃል እኮ አይደለም እንዴ። ተው እንደዛ አታውራ። እሺ አድርገዋል። አላረኩትኝም እኔ ፔንሲዮን ስንገባ ፔንሲዮኑ እሺ ባይኔ ያላየሁም ይባል ቴክስቱ ምንድን ነው? አልጻፍኩም እኔ ባይኔ እኮ ነው ያየሁት። መረጃ አለ እኮ። አሳየኝ መረጃውን። እኔ አንቺን ጆሪ ከንፈር ረጭው ወይ አንተ ይመች ግን እንዴ ጉዳል እንደ ሰዎች አይ በ13 ቤቱ ስልክ ነው የተጻፈው። እኔ እያወቅህ እንዳላወቅህ አትሆን። አንተም ታውቃለህ 13 ቤቱ ስልክ እንደሌለ። አሁን የደወልከው በስንት ቤቱ ስልክ ነው? በ84 ቤት ስልክ ማውራ በቴሌግራም 13 ቤቱ ነው አይደል? 13 ቤት የለም ስልኬ ሲጀመር አታውቅም። እንደጠፋ እሱ ቁጥር ቴሌግራም ተጠቀምበት ነበር። የለም እሱ ነው ያለ። በ13 ቤቱ ቴሌግራም ታወራታለህ ነው ያለ። የለም ያ ስልክ ከጠፋ ዛሬ ስንት አንተ አታውቅም። ያ ስልክ እንደጠፋ 84 ቤቱ ነው የምጠቀመው ስቲል ነው። እኔ ቴሌግራም የምጠቀመው በዛ ነው። አሁን የምደውልልህ በዛ ስልክ ነው። ነው ኮኒ ኮይዳ መች ነው ያ ቴክስት የተጻፈው? መች ነው ቀኑን አላውቅም፣ ግን ቴክስቱ ቀኑን ያው ታይፕ ተደርጎ ስክሪንሾት አልኩ። ምን እያልኩ እኮ ነው። እንዴት ነው እኔ ካንተ ጮኛ ጋር እንደዛ እንትን ኮኒ እሱን አስቤ ነው ፔንሲዮን ሲባል እሺ ነው። አይ እሷ የመለሰችው መልስ ምንድን ነው? አይ ለዚህ የገረመኝ ማለት ምንም አይገርምም። ይኸውልህ እሷ እውነት ማለት ነው አንተ ጋር ፔንሲዮን ገብታ ከሆነ እሰጥሃለሁ፣ ታገባታለህ። አይ ካሜራውን የሚያስቀምጣችሁት ሙሉ ምናምን እያያዛችሁ ሆነ አለበት። እኔ ግራ እያጋባኝ እሱ ነው አስቀምጥ ያለኝ። እንግዲህ እኮ ካሜራ አስቀምጣ ምናምን እንትን ሰው ማወቅ አለበት። ይኸውልህ እኔ ታውቀኛለህ፣ በጣም እያናደርከኝ ነው። እሺ የማይመስል ነገር አታውራ እኮ እኔ ነኝ መናደድ ያለብኝ እኮ። ቅድም ጀምሮ ደግሞ ቪዲዮ ቀረጻል። ሰው እንዳንተ አይነት ማለት ነው እንዳንተ አይነት ጓደኛ ያላቸው ሚስታቸው እንዲጠነቀቁ ማስተማሪያ ይሆናል። ይኸውልህ በጣም እየተናደድኩብህ ነው። ላስቀይም ነው። እሺ አንተ እንዴት ነው የምታስበው? ባለጌ ነህ። ማትስማሙት ምንም አይደለም። እኔ ጭራሽ ያፌዛል፣ ይስቃል እኮ። ቆይ እንዴ በጣም እስቃለሁ አለ። እየቀለዳችሁብኝ ነው። እኔም እኮ እየሳኩኝ እኮ ነው። ከሚስቴ ጋር እያወራ ነው ስትለኝ ምን ልበል? ቆይ ምንድን ነው የምታውቀው ነገር አለ እንዴ? ማሚ
እኔ ምንም ነገሩን እንደዚህ በሲሪየስ እየወሰድከው አይደለም። የምር በቁም አይደለም። ይኸውልህ እኔ በሲሪየስ ወስዳለሁ። እውነት ይሄ እሱ እንደዚህ አይነት ነገር አድርጎት ከሆነ እኔ ራሱ ላይ ከአይን በላይ ምን መረጃ አለ? ያ እንጆሪ ከንፈርሽ ምን ማለት ነው? እኔ ሳምኩት ነው እንዴ አንተ የምታጣጥ? ኧረ ልጅ ግን ሙድ እያዘብኝ ነው። እኔ ማስረጃ ብር ነው እንዴ? አትጃጃለው እናት። እኔ ማስረጃውን ሳላይ አላም አይ ታውቃለህ፣ ስለማውቀው ነው፣ በደንብ ስለማውቀው ነው። ሙድ እያያዘ ነው። ለዛ ነው አንተ እንዴት ነው አንተ ነው ጓደኛዬን ጩኛ እንደዚህ የማወራው እንዴ? ቀልድ መስሎኛል እኮ እስካሁን። እኔ አንተ ያማል እንዴ? ምን ነው የምቀልደው? አንተ የምን አይነት ስማ፣ የሚያስጠላ ቃል እየተናገርክ ነው። እሺ እንጆሪ ከንፈርሽ ምናምን ይላል። አይ አሁን መነጋገር ሳይሆን ፍቱ ችግሩ። ኧረ እኔ አስቀየመዋለሁ። አንተ ደግሞ አውርቻለሁ ካለ ታሳስተኛለህ። ኧረ ተው አትሳቅ። ተሳሳታ ሙድ እያዝክ አንተ ሰው ላይ ትላጣለህ እንዴ? ኧረ ይኸውልህ ማሚ፣ እኔ እየቀለድኩ አይደል። እኔ አንተ ጮኛ ጋር በምን አይነት እንትን አስበኸኝ ነው? እኔ ማሚ ቆይ እናንተ ለምን ነው በመነጋገር የማትፈቱት? መጨቃጨቅ ምናምን እኮ ነው። አንተና ምን አለው አይደል? ቁም ነገር እያወራችሁ አይደል? አንተና ምን አለው? ቁም ነገር ነው እያወራ ያለው። እኔ አንድ ነገር የምናገረው አብዱኪ፣ ይሄን ነገር ያወራውን እስካላየው ድረስ አላምንም። ይቅርታ ማየት አለብኝ። ሁለተኛ ደግሞ ለሱም ማሳየውና አንድ ላይ እንያዘው። ይሄ ልጅ እና ፎቶ እንዳሳየ ነው የምትፈልገው? አዎ አምጣ፣ ፎቶውን የተጻፈበትን አሳይ። አንተና አምኛለሁ። የምር አውርተሃት አታውቅም? ታውቃለህ አንተ መልስልኝ። ያለሱ ፍቃድ ካለሱ ውጪ እሷን ኧረ እንዴት ነው ማውራት? ይኸውልህ ለእነዚህ እንደምታስተባበል እንደምትክድ ስላወቅኩኝ እኔ መረጃ ይዣለሁኝ ማለት ነው። እሺ ስክሪንሾት አለኝ፣ አሳያለሁ። አሳየኝ። ስልኬ ቀስቀስ አታምረው በእናትህ። ይሄ ምን ያሰው አንተ አትጨማለቅ። አትሰርቅ እንዴ! እኔ እና ታዲያ የማይመስል ቀልድ እያወራ እንዴት ነው ማልስቀው እንዴ? ማሜ አንተንም ሳይ ትስቃለህ፣ እሱንም ሳይ ይስቃል። እኔ ቀልድ እየመሰለኝ እኔ እኮ ግራ ጋብቼ እኮ ነው ሚስቴን አውርታታል ብሎ ሲወጣ እንዴት ነው እኔ ሳኩ ምን ልበልሽ? አንተ እንዴት ነው ጭራሽ እኔ ደግሞ የሚያስቀኝ የሁለታችሁ ፌስ ምንድን ነው? ተመካክራችኋል እንዴ? ቆይ ምንድን ነው? አይ ይኸውልህ የሚያስጠላ ነገር አታወራሽ። እኔ ማሚን ስለማከብረው ነበር እንደዚህ ላወራ አብዱኬ ልንገርህ፣ እኔ እና እሱ ወላሂ ተመካክረንም ምንም አይደለም፣ ግን ማለት ነው እኔ እዚህ ጋር ያሳቀኝ ነገር የአንተን ሚስት እሱ እንዴት ሊያወራት ቻለ ነው። ለምን እኔ በራሴ ያን ነገር ነው በቃ ሳላምን የቆየሁት። አሁን ግን በአይኔ መረጃ አለ በትክክል። አሁንም እሺ ይኸውልህ ማን እንደመልሽ ከሁለታችሁ እሱም አላደረኩም ማለት እኮ መረጃውን አለኝ፣ አሳያችሁ። አብዱከሪም ይኸው አንተ አሁን እያሰብክ ያለው ነገር ማለት ነው እርግጠኛ ሆነ ማስረጃ አሳይተህ ነው። ይሄ እኮ ነገር ለአንተ ራሱ ጥሩ አይደለም። እውነት ነው የምታስቡት? ገመናዬን አወጣ ነበረ እውነት ባይሆን እኮ እሱ የሚያዋርድ ነገር እኔን አያዋርድ። አምኛለሁ እኮ ልክ ነህ። ይኸው አሁን አንተ ቪዲዮ ይቀረጽ አልክ ደግሞ አዎ እውነት ከሆነ እሷም ክዳይ ከሆነ ማለት ነው ይሄ ነገር አሁን ይኸውልህ ማስተማሪያ ይሆናል ማለት ነው። አሳየኝና ማለት ነው ከዛ በኋላ ይሄ ልጅ እኔ ራሱ ከዚህ በኋላ በቃ ከሱ ጋር ያለኝን ግንኙነት አቆማለሁ። ስልኬ ቻርጅ እያደረገ ነው። መረጃ ይዤ ነው የመጣሁት። አሳያችኋለሁ። አሳየን፣ ደስ ይለኛል። አንተ የምር ከልብህ ላይ እንደዚህ እየሆንክ ከሆነ ይኸውልህ መጀመሪያ ከቀልብ ሆነ ተረጋጋ። አንተ እኮ ነው ቀልበዚህ ሆነ የጓደኛ ሚስት ያባገጥከው ሰውዬ። ይኸውልህ አሁን በጣም ማለት ነው አስቀያሚ ቃላቶችን እየተናገርክ ነው። እንዳንቀያየም እሺ። አይ እንደውም በጣም ጨዋ ነኝ እሺ። እንደዚህ ቁጭ ብዬ በስርዓት ስላወራሁህ እንዳንቀያየም። ይኸውልህ በጣም እያስጠላኝ ነው። ኧረ ተረጋጋ። እንደዚህ አታውሩ አንተ ስለማስቀየም እያሰብክ ነው። ስማ ማይመስል እኔ ደግሞ ስለመግደል እንዳስብ እያልክ አንተ በእናትህ አትጃጃል። እንዴት ነው አንተ ነው ባለቤት ነው ወሬ ለምን ነው የምታወሩት? አድብ ያለው ሰውዬ ራስን ብታድብ ይሻላል። የምትናገረውን ነገር ይኸው ለአፍ ለከት ይኑረው። እሺ መዛዛት አይደለም እኮ ማስረጃ። እንዴት ነው እንደዚህ የሚለው? አንተ እንዴት ነው ያንተን ባለቤት የማወራው? ጭራሽ ፔንሲዮን እና ሲጀመር በስርዓት አውራ። ሲቀጥል ደግሞ እንደ ወንድ ማውራ ከፈለክ ና እንውጣና እናወራለን። ኧረ እባካችሁ ህፃናት አታውቁ አታተላቀቁ ይዋጣላችሁ ልትዋችሁ አንተ እንዴት ነው የሚናገረው? አብዱኬና ቁጭ በል ተቀመጥ። አንተ እገድልሃለሁ ነው
በጣም ታሳፍራለች። እናንተ ምንድነው እንደዚህ የሚያደርጋችሁ? የህፃን ልጅ ጨዋታ እኮ ነው እየተጫወታችሁ ያላችሁት። ህፃኑ ማይ ነው። አንተ ትልቅ ሰው አይደለም። ካሜራው አታጥፋ እንዳታጠፉ ማስተማሪያ። እንደዚህ አይነት ተባብ የሆኑ ጓደኞችን ማስረጃ ያሳያል። እናንተ ልጆች አረፈታ እንዴ ይጃጃላል። እንዴት ነው ያንተ ሚስት ነው? አንተ ቆይ ዝም ብለህ አብዱካሪም አሳየኝና እኔ ጋር ነው አልጸቡ። አሳየኝ ማስረጃ። አሳየው እኮ ማስረጃ አለኝ። ማስረጃው ሳላሳያችሁ ከዚህ ቤት አልወጣም። አሳየው። ካሜራ ላይ አሳየው። ስልኬ ይቀስቅስ። ቆይ ቻርጅ ያደረገ ነው። ይቀስቅስ። ካሜራ ላይ አሳየው። እሺ ታቆይ ተዘሙ። አይ አይደለም ማሚ፣ እንደዚህ አይነት ነገር ደስ አይልም። አንተ ያወክ እኔ ካንተ ጋር ብሬ የበላው ብሬ የጠጣው እንዴት ነው እኮ አብሬ ስለበላ ሚስቴንም መጋራት አለብህ ማለት ነው አንተ አይደል? ያሳፍራል። በጣም ያሳፍራል። እሺ ካንተ ጋር እጅ መነሳሳት ሁላ የለብኝም። እንደ አይነት ሰው መሆንን አላውቅም ነበር። በጣም ታሳዝናል። ገድዬ ነበር አልኩ። አብረን ባንበላ ባንጠጣ ገድዬ ነበር። አሁን ቀብረህ ነበር እንጂ የሚሆነው እንደዚህ አልዋራም ነበር። መገናኘት እንችላለን ሌላ ቦታ። አንተ እንደዚህ ከጠረጠርከኝ ይኸውልህ በሚስቴ ከመጣህ በቃ ገባህ አይደል? አሁን ማሜን አክብረህ ማስረጃ እኔ ይኸውልህ ባለቤትህን በደንብ ሄዳውራት። እሺ አንተ ማስረጃ አለኝ ምናምን የምትለውን ነገር ሂድና ባለቤትህን አውራት። እሱ አውርቶኛል አዎ ካለች ችግር የለም። በአይኔ ማረጃ ነው ያየሁት። የጻፍከውን ቴክስት ነበር አንተ እንዴት ነው ምን ብዬ ነው ማውራት? ስለዚህ ሳታወራ ካረጋገጥኩ በኋላ እፈታታለሁ እንጂ እውነት ከሆነ ምን ብዬ ነው? ህፃን ልጅ ነሽ። በጣም ህፃን ነው። አንተ አይደለም ለማግባት ለምንም እንደዚህ ለዕቃቃ ሚስት እንኳን አልደረስክም። ልንገርህ ቢገባ ሚስት ስላላገኘ ነው የሰው ሚስት ላይ ነን ይጣልክ። ሚስት ቢኖርህ ሚስቴ ናት ብለህ የምታስባትን ሴት ገበናዋን እዚህ ጋር የምታታወራ ይቆጫል በኋላ። እሺ በጣም ይቆጫል። አንተ እሷን ሳታወራ አንተና እሷ ከምትዋረዱ ይልቅ ማለት ነው ውሸት ሆኖ እኔ ባፈር ደስ ይላል ነው ማለት እና ያለ ነገር የዛኔ ግን አፍረህ ይቅርታ ትለኛለህ። አሩኪ ልንገርህ እኔ ለአንተ እንደዛ ጠረጠርክ፣ ሊያውም አስቀያሚ ቃል ፔንሲዮን ገብታችሁ ስትወጡ ምናምን ከጓደኛዬ ፍቅረኛ ጋር ማለት ነው። አንተ በጣም ተረጋጉ፣ ሁለታችሁም ተረጋጉ። ተረጋግቼ እኮ ነው አይደለም። አሁን ምንም ወሬ አያስፈልግም። ስልክ ይነሳ፣ ስልክ ላይ ያለውን ነገር አይተን የምንወስድ ይሆናል። እሺ